ሃይማኖት የለሽ የሆነ ሰው ሃይማኖቶች ሁሉ ጀነት የሚያስገባው መንገድ የኔ ነው ብሎ ሲከራከሩ ከሶስት ዋና ዋና ሃይማኖቶች መሪዎቻቸውን ጠራና አወያያቸው ይላል። ከአይሁድ ከክርስቲያንና ከሙስሊም እንዴት ነው ጀነት የሚገባው እስኪ አስተምሩ ሲላቸው አይሁዳዊው ተነሳና ትክክለኛው የጀነት መንገድ አላህ የላከውን ሙሳን አለይሂ ሰላም አምኖ በሱ በኩል መጓዝ ነው አለ። እነሱ የሙሴ ተከታይ የኦሪት አማኝ ነን ስለሚሉ ክርስቲያኑ ተነሳና ትክክለኛው የጀነት መንገድ ዒሳ ወይም ደግሞ ኢየሱስ ክርስቶስን አምኖ መጓዝ ነው፣ በሱ መስመር መሄድ ነው አለ። አሁን በአይሁዱ አባባል ክርስቲያኖችና ሙስሊሞች የት ይገባሉ? ጀሃነም ሊገቡ ነው። በክርስቲያኑ አባባል ደግሞ አይሁዶችና ሙስሊሞች ጀሃነም እሳት ሊገቡ ነው። ሙስሊሙም ተራ ደረሰው። ወጣና ምን አለ? እኔ የራሴን ከመናገሬ በፊት ከነሱ ሊጀምር አለ። እውነት እንዳለው እንደ አይሁዱ አባባል ትክክለኛው የጀነት መንገድ ሙሳን አለይሂ ሰላም አምኖ በሱ መስመር መጓዝ ከሆነ እኛ ከናንተ ጋር ሆነን አብረን ጀነት እንገባለን አለ። ሙሳ አለይሂ ሰላም መልእክተኛ መሆኑን አምነን ተቀብለናል። ምናልባት ደግሞ ክርስቲያኑ እንዳለው ዒሳ አለይሂ ሰላምን ተከትሎ በሱ መስመር መጓዝ ከሆነ የሚያጸድቀው አሁንም ከክርስቲያኖቹ ጋር ጀነት ስንገባ እናንተ አይሁዶች ግን ትቀራላችሁ አለው። ነገር ግን አለ ሶስተኛ ብቸኛው የጀነት መንገድ ነብዩ መሐመድን አለይሂ ሰላቱ ወሰላም አምኖ የሚያስገባ ከሆነ እኛ ስንገባ ሁለታችሁ ውጭ ትቀራላችሁ አላቸው። በሶስቱም ቻንስ ያለንን ያለው አልহামዱሊላህ። ነብያችን አለይሂ ሰላቱ ወሰላም የተላኩት ቀደምት ነቢያትን ለማስተባበል ለማስዋሸት ሳይሆን እውቅና ለመስጠት ነው።